ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሙሰይድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በያላችሁበት ዝት ይበላልን፣ ሰላማችሁ የብዛ፣ ሀገራችንን ሰላም ያደርግልን። እዚህ ጋር እንደምታዩት ሽንኩርት አዘጋጅቻለሁ። ግማሹን ምግብ ሰርችበት፣ በዚህ ደግሞ ግማሹን እንዴት አድርገን ሻምፖ በሽንኩርት እንደምንሰራ ማለት ነው። ሽንኩርቱን ፈጭቼ ከመጀመሪያው እስከ መጨረሻው አብራችሁ ተከታተሉ። ሻምፖ በዚህ ቀንሼ አስቀምጫለሁ፣ አብረን እናያለን። ያው ይሄ የእጅ መታጠቢያ ነው እቃው፣ ግን ሻምፖ በዚህ ቀንሼ አመጣሁ ማለት ነው። ሽንኩርቱን ለምን እዚህ ውስጥ አድርጌ እታጠብበታለሁ፣ በዛኛው ሻምፖ ደግሞ አጸዳበታለሁ። ግን ያው ሽታ አይኖረውም። አብራችሁ ይተከታተሉ ማለት ነው። አሁን ይሄንን ሽንኩርቱን ድቅቅ አድርጌ ከትፍና ያኔ ጎረድ አድርጌ ከትፍና በዚህ እፈጫለሁ ማለት ነው። አብራችሁኝ ተከታተሉ ማለት ነው። አሁን ማሮች አብራችሁን ቆዩ። ይሄንን ሽንኩርቱን ትንሽ ነው ያቀረበው አርጌ ከትፈውና ማለት ነው። ኦኬ ከዛ ምን አደርጋለሁ እዚህ ውስጥ እጨምራለሁ ማለት ነው። ሽንኩርቱን እንደሚታያችሁ ተስፋ አደርጋለሁ። ቀጥታ ይሄንን እናደርግና እፈጫለሁ ማለት ነው። አሽማሮች ተመልሼ መጣሁላችሁ። አያችሁት? ያን ሽንኩርቱን ፈጨው እዚህ ጋር አንድ እጅ ስለሆንኩኝ ቆይ አስቀምጠውና ግን ትንሽ ሲቆይ መሰለኝ ውሃ የሚወጣው። በጣም አድቅቄ ነው የፈጨው። ታያችሁት? ማሻአላ። ግን ደግሞ በጣም አድቅቆ ነው የፈጨው። ግን የሆነ እንትን በዚህ ቀስ እያለ ነው የሚወርደው። ግን የሆነ ጨርቅ መፈለግ አለብኝ ማለት ነው። እናንተ በጨርቅ ካገኛችሁ እንደ ነጠላ ነገር ቀጥሉኝ፣ እንደዛ አድርጋችሁ አንጠፍጥፉ ማለት ነው። በተለይ ትንሽ ቢቆይ እንዳለ ውሃ ነው የሚሆነው ማለት ነው፣ የሽንኩርቱ ውሃ። ነጠላ መፈለግ አለብኝ፣ ስስ ነጠላ ነገር ማለት ነው። በኃይል ይዛችሁ ጭምቅ እንድታደርጉት። በጣም ለፀጉር አይበጣጠስም። እንደውም በብዛት ህንዶች አይታችሁ ከሆነ ይሄንን ነው የሚሰሩት ማለት ነው። ይሄንን ነጭ ሽንኩርት ምናምን አብሹ ምናምን ደበላቀው። ግን ያው እሱ እኔ በጣም ሽታውን ስለማይ ነጭ ሽንኩርት እና ቀይ ሽንኩርቱን ከሻምፖ ጋር ደበላልቄ የስጋ መጥበሻ ውስጥ አደርግበታለሁ እንዳይሸት ማለት ነው። ከሻምፖ ጋር ትታጠባላችሁ፣ በሌላ ሻምፖ ትደግሙታላችሁ፣ በኮንዲሽነር ታለቀልቃላችሁ ማለት ነው። እንደዛ ከሆነ የሽንኩርቱ ሽታ አይቀመጥም ማለት ነው። እና የህንዶች ፀጉር ብዛት የሚያምረው እንደዛ አድርገው ስለሚጠቀሙ ነው። እናንተም ተጠቀሙ፣ አይበጣጥስም። ቆዳችሁ ላይ የትኛውን ፀጉር እንትን ያነሳል፣ ከውስጥም
ስታሹ ማሳጅ እያደረጋችሁ አድርጎት። በጣም 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 ለውጥ አለው። ለምን ስለሚያቃጥል ይሄ ሽንኩርቱ ቀዳዳው ምናምን የተከፈተውን በሱ እየገባ ፀጉራችሁን ያሳድገዋል ማለት ነው እና በጣም አሪፍ ነው። የፈለጋችሁትን በዝንጅብልም በነጭ ሽንኩርትም መስራት ትችላላችሁ። ሽታው እንዳይረብሻችሁ እንደኔ ከሻምፖ ጋር እየቀለቀላችሁ ማለት ነው። ጨርቅ ልፈልግ ይሄ ቶሎ ስለማይወርድ ሽማሮች መጣሁላችሁ። አሁን አንጠፈጠፍ ጨርቅ አላገኘሁም። አሁን እዚህ ታች መሽቆ ስለሆንኩ ማለት ነው። አሁን ይሄን ሻምፖውን ይታያችኋል አይደል? ያው ይሄ እንዳይታያችሁ ሻምፖ ቀልሼ ነው በዚህ ማለት ነው። አሁን ምን አደርጋለሁ? ይሄንን የፈጨሁትን እዚህ ጋር አደርጋለሁ ማለት ነው። ላስቲኩን በዚህ ጋር እንዳስገባልኝ ማለት ነው። ከዛ ምን አደርጋለሁ እዚህ ጋር ወይ ሽንኩርት አለ ማለት ላስቲክ ላውጣ መሰላችሁ። ጨርቅ ነበር የሚያወጣ እንደገና ላጥፋው ነው። በዚህ አለው የሆነ ደቃቅ ነገር የአንድ ካሜራ አስቸጋሪ ነው በእውነት። ኦኬ አሁን ይሄንን ሽንኩርቱን እንደውም በደንብ አልጨመቅኩትም፣ አይታችሁታል። በደንብ አልተጨመቀ። ኦኬ አሁን እዚህ ጋር ምንድን ነው ያለኝ? የስጋ መጥበሻ ማለት ነው። ይሄ የስጋ መጥበሻ ነው። ይሄንን ምን እናደርጋለን? እዚህ ውስጥ እናደርጋለን ማለት ነው። ታበዙ ይሄ ምንድነው የሚያደርገው? የሽንኩርቱን ሽታ ያጠፋዋል ማለት ነው። ያችሁትን ይበቃ ይመስለኛል። ሽንኩርት አይሸትም። ሻምፖና የስጋ መጥበሻ ነው የሚሸተው። ይበቃዋል። አሁን እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው ማሮቼ። በፈለጋችሁበት የፈለጋችሁትን ዝንጅብል ወይም ቁርንፍድ የፈለጋችሁትን እንደዛ እያደረጋችሁ መጠቀም ትችላላችሁ ማለት ነው። አሁን እኔ ይሄንን በቃ እንደዚህ አድርጌ እታጠብበታለሁ ማለት ነው። ከዛ በሌላኛው ሻምፖ ደግሞ አለቀልቃለሁ፣ ኮንዲሽነሬን እጠቀማለሁ እንትናለሁ ማለት ነው። ስለዚህ ብቻውን እንትን ከማለት እዛው ለምን ሽንኩርቱን ብቻ ብታረጉ የመሳጅ ማረጊያ እንትን የሆነ ትዕግስት ላይ ኖራችሁ ይችላል። ግን ሻምፖ ስላለ በዛው ስለምታጥቡ እየፈገፈጋችሁ ማለት ነው እያሻችሁ ስለምታጥቡ ደቂቃ ይኖረዋል። 10 ደቂቃ 20 ደቂቃ መቼም 30 ደቂቃ ሳታሹ ተናትኑ ማለት ነው።
በዛ ላይ ያሻችሁ ውስጡ ያኔ በአንድ ድንጋይ ሁለት ወፍ ማለት ነው። በዚህ ላይ እየታጠባችሁ በዚህ ላይ ሽንኩርቱን እየተጠቀማችሁ አሪፍ ነው ማለት ነው። ተጠቀሙት፣ ትወዱታላችሁ። ኢንሻአላህ ደግሞ ሌላ አዲስ ነገር እኔ የተጠቀምኩትን ደግሞ ደስ ካለኝ ለኔ ከተስማማኝ ለእናንተ አቀርብላችኋለሁ ማለት ነው። በጣም አመሰግናለሁ። ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ።